ውድ ፋሚሊዎቼ እንግዲህ ኢያፓ እያደረገ ያለው የመንግስት እጅ ጥምዘዛ እኛ ኢትዮጵያውያኖች በጥብቅ እንቃወማለን። በኦሮሚያ ክልል በአማራ ክልልና በትግራይ ክልል እንግዲህ ሚስጥረ ሰላማዊ ሰልፍ ጠርታለች። እሱም ደግሞ ምንድነው ሰላማዊ ሰልፍ ሳይሆን የህዝብ አመጽ ነው። በጣም በሚገርም ሁኔታ ለምንድነው ተብላ ስትጠየቅ የምታቀርበው ምክንያት ምንድነው? ብልጽግና ምርጫው እንዲካሄድ የፈለገው የስልጣን ዘመኑን ለማራዘም ነው የሚል ተልካሻ ምክንያት ይዛ መጣለች። እና እንደዚህ አድርገው ተጽዕኖ ፈጥረው የሽግግር መንግስት እንዲካሄድ ይፈልጋሉ። ከእንደነዚህ አይነት ሰዎች ጋራ በምን ልክ ኢትዮጵያን ወክለው ነው የሚወዳደሩት ብለን ልናምን እንችላለን? እነሱ የስልጣን ሽሚያን ያዙት። አንድ ብሔርን ብቻ ይዘው የሚያቀነቅኑ ሰዎችን፣ አንድ ዘርን ብቻ ይዘው የሚያቀነቅኑ ፖለቲከኞችን ኢትዮጵያ አጥብቃ ትቃወማለች። ለምን ተብሎ ቢባል እኛ ብሔር ብሔረሰቦች ነን። የብዙ የ84 ብሔር ብሔረሰቦች ስብስብ ያለንበት፣ አማራ ከኦሮሞ ጋራ፣ ኦሮሞ ከትግራይ ጋራ የተጋባ የተዋለደ የተጋመድን ዘሮች ነን። በምንም አይነት መልኩ ለአንድ ዘር ለሚመጣ ፖለቲከኛ፣ አንድን ዘር ያይነት ይዞ ለሚመጣ ፖለቲከኛ ኢትዮጵያ ቦታ የላትም። እኛ እንቃወማለን። ዶክተር አብይ አህመድን የመረጥነው በምርጫችን ሌሊት ወተን ተሰልፈን በፍቃዳችንና በምርጫችን ነው ያረጥነው። ሲወርድም የምናወደው ሌላውን ሰው መርጠን እሱን እንጥለዋለን እንጂ እናንተ በማስፈራራትና እጅ በመጠምዘዝ የምታደርጉትን የሽግግር መንግስት ዶክተር አብይ አህመድም አይቀበልም። የእጅ ጥምዘዛችሁም አይሳካላችሁም። በምን አይነት ልክ? እኛ ኢትዮጵያውያኖች መርጠነውን ያስቀመጥነው ስናወርደውም እንደዛ ነው። በምን ልክ ነው እናንተ የመንግስትን እጅ ጠምዝዛችሁ ምርጫውን ስለፈራችሁ ህዝብ ይመርጠዋል፣ ህዝብ ወዶታል፣ ብዙ ነገር ሰርቷል ብለን ስናወራ ፈርታችሁ በራሳችሁ ኮንፊደንስ ስለሌላችሁ ሐሳብ የሚገዛ ሐሳብ ለህዝቡ ስላላመጣችሁ በመካከል ምርጫው ቀርቶ የሽግግር መንግስት እንዲካሄድ የፈለጋችሁበት አካሄድ ተቀባይነት በፍጹም የለውም። ስለዚህ በየትኛውም አካባቢ ሰላማዊ ሰልፍ በተጠራበት በ30 በሚካሄደው ሰላማዊ ሰልፍ ላይ ኢትዮጵያን የምትወዱ የአንድ ብሔር የበላይነትን የምትቃወሙ ሰዎች በሙሉ ሰላማዊ ሰልፍ ላይ እንዳትካተቱ አጥብቄ ጥሪ አቀርባለሁ። መንግስትም ይሄንን ሰላማዊ ሰልፍ በአጭሩ እንዲያስቆም ስንል እናሳስባለን። ከዚህ በኋላ ወይንም ደግሞ ከዚህ በላይ እናንተ አያቶችሽ እና አባቶችሽ ያን ሁሉ ህዝብ በሰላማዊ ሰልፍ ነው ያን ሁሉ ወጣት የበሉት፣ የዛን ሁሉ ወጣት ደም የጠጡት። ኢያፓ ብለው መጥተው ያንን ሁሉ ወጣት ያሳረጁት ሰላማዊ ሰልፍ በሚል ተልካሻ ምክንያት ነው። አንቺም ደግሞ ያን የአባቶችሽን እና የአያቶችሽን እንትን ስትቀረጭበት የከረምሽበትን ፖለቲካ ይዘሽ መተሽ አሁንም ደግሞ የአንድ ዘር የበላይነትን ይዘሽ መተሽ ኢትዮጵያውያኖች በአንቺ ምክንያት የሚጨፈጨፉበት የሚያልቁበት ምክንያት የለም። ነፃና ዲሞክራሲ የሆነ ምርጫ እንዲካሄድ ህዝቡም ፈቅዷል፣ መንግስትም ፈቅዷል። ምርጫም ካርድ ወስደናል። በምርጫችን የምንፈልገውን ሰው እንመርጣለን። እናንተ ግን ምርጫው ቀርቶ የሽግግር መንግስት ይካሄድ ያላችሁትን ነገር አንቀበልም። የመንግስትን እጅ በመጠምዘዝ ፖለቲከኞች ይፈቱ እንደዚህ የምትሉትን ነገር በሙሉ እንቃወማለን። ለምን? ፖለቲከኞች ጥፋተኛ መሆናቸው ተረጋግጦ፣ ወንጀለኛ መሆናቸው ተረጋግጦ ማንም ሰው የህግ የበላይ አይደለም። ሁላችንም ከህግ በታች ነን። በህግ ነው የምንገዛው። እጅ መጠምዘዝ በፍጹም አይሆንም። መንግስት ይሄን የተቃውሞ ሰልፍ በጽሞና አጢኖ እርምጃ እንዲወስድ ስል እንደ አንዲት ኢትዮጵያዊ አሳስባለሁ። በዚህ ጉዳይ ላይ ከጎኔ የኢትዮጵያ ህዝብ እንዲቆም ጥሪ አደርጋለሁ። ምርጫችን በካርዳችን። ቴንኪው።